ራስን ኦቅ አላህ ራስን ታውቃለህ እያለ ነው شوف ቅድም የነገርኩ አያ እኔ ሁሉ ጊዜ የሚያሳስበኝ እሱ ነው አላህ ምን እያለ ነው ወዕለሙ እወቁ እያለ ነው أن الله يعلم ما في أنفسكم نفسياتكم ውስጥ ያለውን አውቃለሁ እያለኝ ነው አላህ فاحذر يعني ተጠንቀቅ فاحذروا ሲጠቀም ቁርአን ለአደገኛ ነገር ነው فاحذروا አላህ ስላንተ ነፍስያችሁ ውስጥ ያለውን አውቃለሁ እያለ ነው በሌላ አያ ላይ ደግሞ ምን ይላል አላህ بل الإنسان على نفسه بصيرة እያለ ነው بل الإنسان على نفسه بل الإنسان على نفسه بصيرة ይሄ እኔ እናንተ ምን እያለኝ ነው አላህ ራስህን ታውቃለህ እያለኝ ነው ራስን አታጭበርብር ራስን አታወናብድ ራስን አታታል እያለኝ ነው አላህ عز وجل ራስን ታውቃለህ እያለኝ ነው ወለው አልቃ ማዓዚራ ማለት ይሄ ምክንያት መስጠት ማለት ነው ጀስቲፋይ ማድረግ ማለት ነው ውስጥህን እያወቅ የሆነ ስራ ሰራና ሌላ ምክንያት ትሰጣለህ ጀስቲፋይ ታደርገዋለህ ምክንያት ነው እንጂ የምትሰጠው አላህ ራስን ታውቃለህ ያለ ይሄንን የሚለው ለሁሉም ነው ለሙስሊም ላልሆኑ ሰዎች ነው ይሄ ማለት በአሁኑ በመሬት ላይ ያለው ከ8 ቢሊዮን በላይ ያለ ህዝብ ቁርአን ሐቅ መሆኑን ያውቃል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሐቅ መሆኑን ያውቃል እስላም ሐቅ መሆኑን ያውቃል ማለት ነው አላህ ጋር ሁጃ የለም ነገ አላህ ፊት ካፍር ምክንያት ይዞ መጥቶ አይድንም ምክንያት የለውም ከውስጡ ያውቃል ውሸታም እንደሆነ አጭበርባሪ እንደሆነ ያውቃል ይሄንን ያውቃል አንተ ስትዋሽ አታውቀውም እንዴ ስታጭበረብር አታውቀውም እንዴ ሐቀኛ ስትሆን አታውቀውም እንዴ ታውቃለህ እያለህ እኮ ነው እኔ የሚያስፈራ እኮ አያ ነው ይሄ እንዴት ችላ እንዳንለው እስካሁን በሊል ኢንሳኑ አላ ነፍሲሂ በሲራ ያውቃል ራስን ታውቃለህ እያለህ ነው አታታለ ራስህን በዛ በራስን በምታውቀው ሂድ ራስን ከራስህ አትደብቅ በሌላ አባለ በማንነትህ አትዋሽ ያልሆንከውን ሰው ሆነ አትቅረብ ናዚ ቦታ እንኳን ተቀመጥ ቢሉ ራስን ካወቅ ሚሊዮን ዶላር በቀን ቢሰጡ ዛት ቦታ አትቀመጥ በሊል ኢንሳን على نفسه بصيرة ከዛ ጋር የተያዘ ነው እዛ አውቃለሁ እያለ ነው አላህ ተጠንቀቅ እዚህ ደግሞ አንተ ራስን ታውቃለህ እያለ ነው ማንነትን ታውቃለህ ወለው አልቃ ማዓዚራ ምንም ያዘው ምክንያት ይዞ ቢመጣ ውሸቱን ነው ይላል ምክንያቱና ውስጥ ያለው የሚጋጭ ነገር ነው የሚፋለስ ነገር ነው ተመልከተህም እንደ ምን አይነት ሙሲባ ውስጥ እንዳለን አንተ ይሄንን ስራ እኮ ብትጀምር ራስን ለማስተካከል ስራ ብትጀምር እኮ ለሰዎች ጊዜ አይኖርህም ቀርቶ ሰዎች ቁጭ ብሎ ለማማት ሰው ለማጋጨት ሰው ጋር ቁጭ ብለህ ጊዜ ለማባከን ውስጥ ሰፊ ነው የውስጥ ሰፊ ነው ከዚህ ዩኒቨርሲቲ ሰፋል ውስጥ ደግሞ የተወሳሰበ ነው እንዴት ታውቀዋለህ ቢላህ አለክ ንገረኛ አሁን ውስጥ ጎላ ያለውን ታውቀዋለህ በሽታህን ስውር የሆነውስ በሽታ እንዴት ታውቀዋለህ ለዚህ ነው አላህ ቁርአን ኑር የሚለው ያ ኑር ሄዶ የሚያበራው የት ነው ነፍስያችን ውስጥ ነው ነፍስያን ሲያበራልኝ መጀመሪያ ዲስከቨር ማድረገው የማየው ምንድነው በሽታዬን ነው የማየው ቁርአን ኑር ነው ውስጥን ያበራዋል ውስጥ ያለ በሽታን ታውቃለህ ደካማና መጥፎውን ጎን ታውቃለህ ውስጥ ያለውን ቆሻሻነቴንም አውቃለሁ ያለውን ነጃስ አውቃለሁ ያለውን ተንኮል ክፋትስ አውቃለሁ ስለራሴ ለዚህ ነው ይሄ ቁርአን የተሰጠን እንድንቀራው يتلو عليهم آياته እንዳስገባው ውስጥና ወይዘኪህም አላህ እንዲያጠራይ ወይዘኪ ማለት ማጥራት ማለት ነው
ያን ጊዜ ነው አንተኔን በኃይል ተወደኛለህ እወድሃለሁ አንድ እንሆናለን አንድ ስንሆን ህይወታችን በሙሉ በረካ ትሆናለች አንድ ስንሆን ደስ የሚል ህብረተሰብ በኑር የተሞላ ልክ የሰሃባዎች ህይወት አይተሃል ኑር እኮ ነው ይሄን እዚያ ደረጃ እንዳንደርስ የሚያደርገን ወይም ከደረስን በኋላ የሚያበላሸው ምንድነው አዱንያ ነች ውሻ የምታደርገን እንደ ውሻ እንድንናከስ ተጠንቀቅ ኃላፊነትን ተወጣ ወደ ራስ መለስ በል ብዕር ያዝና ጻፍ አላህ ጋር ሁሉ ነገር ተጽፏል هذا كتابنا ينطق بالحق مصحف لنا يوم القيامه من ناجر إنا كنا نستنسخ ما كنتم تعملون متادرغوتن እኮ ኮፒ ያደረግ ነበር ይላል لكن هي ኮፒ አይደለም አምላካዊ ኮፒ ኦሪጂናል ነው አላህ እንዴት እንደሚያደርግ እንግዲህ አላህ አለም የሚያስፈራ ነው የሰው ልጅ ላጋልጥ ቢልህ በቪዲዮ አንስቶ ያመጣሃል አንድ መጥፎ ነገር ሲሰራ በቪዲዮ ያነሳሃል አትክደውም ራስን ያየህ ነው ሌላ ፎቶሾፕ ምናምን እንኳን ቢኖር ማለት ነው ይለያል በኋላ ሌላ መሳሪያ ተሰርቷል ትክክለኛውና እንትኑን ፌክ የሆነው ነገር ለማለት አላህ عز وجل ኮፒ ይወስዳል አንተም ጻፍ እዚህ ማንነትን ጻፈው መጀመሪያ የሰራውን ስራ እስኪ ከ50 ዓመት ከ60 ዓመት ምናምን የሰራውን ስራ ጻፈው ያ እየው ተመልከተው አተኩረ ተመልከተው ያን ጊዜ ነው ነፍስያውስ ለራስ መስጋት ትጀምራለህ ይች ራስ ለራስ መስጋት ሲጀምር اصلا خلاص አይኔም ጆሮዬም ምላሴም ይጠበቃል ውስጥ ስሜትም ይጠበቃል እንደዚህ ክፍት ሰው አልሆነም ዝም ብዬ በየቦታው ጊዜ የሚያባክን ሰው አልሆነም ኃላፊነታችን እያንዳንዳችን ራሳችን የማስተካከል ኃላፊነት አለብን በዚህ አይደለም እንዴት ተጎዳ ነው አስተዳደጋችን እኮ በእንትን ስለመጣ ነው ይሄ ወይ ዘኪህም በምን ልበለው በፊዚካል ብንወስደው ይመጣል በፊዚካልና ያሁን ባለፈው ወንድማችን ሁሴን የጠየቁ ጥያቄ ነበር የሜዲካል እንትን ስለሆነ አሁን ሐሜትና الغيبه والنميمه نميمه ሰው ማጋጨት ነው لا يدخل الجنه እንማን ብሏል ተጠንቀቁ ሶስተኛው القيل والقال اراتኛው الخوض فيما لا يعني كما في الحديث يعني من حسن اسلام المرء ترك ما لا يعني እነዚህ አራት ነገሮች ለምሳሌ አራት ሐራሞች ናቸው ሐሜት ሰው ማጋጨት ነሚማ ነገረኛ ያላችሁት ነገረኛ መሆን ሶስተኛ በማይመለከተኝ ነገር ውስጥ መግባት الخوض فيما لا يعني ترك ما لا يعني ያለው አራተኛ قيل وقال እንዲህ ተብሎ ነበር እንዲህ ብሏል قيل ማለት ማን ነው ብለን ማትነገረ ማለት ነው unknown source ነው ተብሏል ነው قيل وقال ግን ማን ያለ ብለህ ከሌ ነው የምትለኝ ማለት ነው ብሏል وقال ربكم ادعوني استجب لكم ይሄ አራቱ ነገር በየጠየቁኝ አራቱ ነገሮች እነዚህ አሁንና በፖሊዮ መካከል ግንኙነት አለ ፖሊዮ ታውቃላችሁ አሁን ጠፍቷል መሰል በሽታው ሸለል አጥፋል ሰዎችን ህፃናቶችን ፓራላይዝ የሚያደርግ ማለት ነው ግንኙነት አለ ትላላችሁ الغيبه والنميمه والخوض فيما لا يعني القيل وقال ان بፖሊዮ መካከል ግንኙነት አለ الله حسين نعم ግንኙነት አለ የለውም ይሄ ፖሊዮ ነው ምንድነው በአማርኛ አልከው ባለፈው ይሄ ፖሊዮ ልምሻ የህፃናት ልምሻ ሸለል አጥፋል ይባላል በአረበኛ እና ሐሜት ግንኙነት አለ ሐሜትና እነዚህ አራት ነገሮች
ግንኙነት የለም አይደለም ከላይ ስታው የለውም ግን ግንኙነት አለው ግንኙነቱ ምንድነው በሌላ መንገድ ስታየው ነው ፖሊዮ ማለት ፊዚካል ነው አይደለም እነዛ ደግሞ ምንድናቸው ሳይኮሎጂካል ናቸው ሁለት ማንነት ነው ያለው አንዱ ነፍስያ ነች ውስጥ ያለው ይሄ ደግሞ ሰውነት ነው አሁን ያብራራሁት ነው ፖሊዮ በአንድ ወቅት አንዱ ሲሪያው ህፃን ጠየቀ ትልቅ ሰው እንደዚህ ብሎ በክራንች ነው ባለው በዛ ሲሄድ በምርኩስ ሲሄድ ያዩና ያም ጋሉ ማለት ምን ሆነ ነው እንደዚህ ነው የምትሄደው በጣም ህፃን ልጅ ነው ምን አለው እኔማ አለው የህፃናት እንትን ይዞኝ ነው ሲለው ያም አለው አጎት አለው አንተ እኮ ትልቅ ሰው ነህ እንዴት የህፃን ልጅ ትለኛለህ የህፃን ልጅ አዘኝ ትላለህ ፖሊዮ አለው ምን አለው በኋላ በአንተ እድሜ ይዞኝ ነው አለው ማገባይ ነገር መግባት ከንቱነት ማለት ነው መልከስ የተከሰከስ ነው ያደረገው ወይም ይሄ ይሄ ተብሏል ያልተባለም ይያልኩኝ ከቁርአን ርቄ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ርቄ ማለት ነው ያ ነገር አብሮኝ ሳይኮሎጂካሊ ያድጋል አብሮኝ ልክ ይሄ ፖሊዮ እንዳደገ ፖሊዮ አንካሳ አረገኝ አይደለም ይሄ እግሬን ሰባራ አደረገው አይደለም ነፍስያም አንካሳ ትሆናለች ነፍስያም የነፍስያም ካንሰር አለ የነፍስያም ፖሊዮ አለ ይሄ አደገ አብሮን ስላደገ እላይ ሳድግ ደግሞ ሰውነቴ ያድጋል ትልቅ ሰው ሆናለሁ ገንዘብ ካገኘው ደግሞ ጥሩ ልብስ ለብሳለሁ ጥሩ ምግብ በላለሁ ጥሩ መኪና ገዛለሁ በሰዎች መካከል እከበራለሁ ወይም ዲግሪ ይዝና በዲግሪም አድጋለሁ ከነ ፖሊዮ የሳይኮሎጂካል ፖሊዮ ይዞኝ ግን ያደኩት በምንድነው በሐሜት የወራዳ ሰው ስራ ነው ሐሜተኛ ወራዳ ነገረኛ ጭራሽ ደግሞ በጣም አስቀያሚ ነው ነገረኛ ማለት እኔ ሳማለት አንድ ሰው የኔን ሐሜት ይዞ መሄድ ማለት ነው ድርብ ሐሜት ሆነ ማለት ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አደገኛ ስለሆነ ይሄ ነገረኛነት ነገረኛ ጀነት አይገባም ብሏል لا يدخل الجنة النمام አሁን ላይ ስመጣ እሺ ምን ይቋቋም ይባላል መጅልስ ይቋቋም ይባላል ሲቋቋም ምን ነው የሚታየው ከረባቶ ከላይ ነው ዲግሪ ይዟል ይሄ እኮ ይባላል እሱ ፖሊዮ ይዞታል ከውስጥ ፓራላይዝ ሆኗል ሳይኮሎጂካል ፖሊዮ ነው ሳይኮሎጂካል ፓራላይዝ ልምሻ ያለው እኮ ፓራላይዝ ማለት ነው እሱ የለመደው ነገር ማመላለስ ነው አእምሮ ጠባብ ነው አእምሮ ደካማ ነው በሽተኛ ነው ግን ከላይ አይደለም ስታዩ ስለዚህ ወፍሯል ከረባቱን ለብሷል ደህና ያምራል ሰማቴ ዲግሪም ይዟል ፒኤችዲ ይዟል ማስተር ይዟል ይባላል ረጅም ጊዜ ልምድ አለ ይባላል ኤክስፐርት ይባላል ላኪን አእምሮ በፖሊዮ ነው ያደገው ነፍስያው በፖሊዮ ነው ያደገው ስለዚህ እዛው ውስጥ ገብቶ ምንድነው የሚፈጥረው ችግር ነው የሚፈጥረው አስተዳደር ችግር አንካሳ ነው አይደል አረጅ እንደዛ ይሄ ፓራል እግሩን ይዞ ነው የሚሄደው ለዚህ እኮ ነው የማይሳካልን ከስሩ መታየት አለበት ለዚህ ነው አላህ እንፍራ ራሳችንን እናስተካክል ሐሜት ማመን ምላስም መያዝ እኮ ነው ቢያማ እኮ መጥፎ ትሆናለህ እንዳልኩ ቅድም ሰው ልጅ አደገኛ ነው ሰውን አላህ ከፍ አድርጎ ፈጥሮታል ወለቀድ ከረምና በኒ አደም ባፈጣጠሩ ለአደም እኮ መላእክት አሰግዶለት የለም እንዴ ይሄም ማለት ነው ከዚህ በላይ ክብር ትፈልጋለህ መላእክቶችን ወይ ቁልና ለልመላእክቲ እስጁዱ ለአደም ፈሰጀዱ መላእክት ሁሉ የስፍ ቁጥር የለም ቁጥሩ የማይታወቅ መላእክት ለአደም ሰገደ ለዚህ አላህ ይነግረናል ወለቀድ خلقناكم ثم صورناكم ይሄንን ሰውነት ሰጣችሁ ደስ የሚል ተመልከቱ ውብ ይሆነ አያ እኮ ነው ሙስሊም የሙስሊም አንዱ የደስታው ምንጭ ሰው ማየት ነው እኮ ይሄ ሰው ሁሉም
ሁሉም በእሱ ብቻ ነው በሁለት እግር የሚሄደው እሱ ነው እንዲህ እያለ ተመልከት እጄ እንዴት እንደሚንቀሳቀስ አውቶማቲክ ከውስጥ እንትን አለ ተመልከት አይኔ እንዴት እንደሚዞር ተመልከት ምላሴ እንዴት እንደሚንቀሳቀስ شوف ምላሴ አንቀ خلاص መናገር የለም ይሄን እንትን ብትል ምን ማለት ይቻል ሰላም ብትል ምግብ መብላታችን እስትንጃ ማድረጋችን ሙሲባ ውስጥ ነው الله ولقد صورناكم خلقناكم ثم صورناكم ثم قلنا للملائكه ይሄንን እናንተ እኮ ነው የሚለን ያ ምን እያለ ነው በሌላ አባባል ያንተ የክብርህ ምንጭ ውስጥ ነው ከውጭ አይደለም ጀሰድህ አይደለም መላእክቶችን ያሰገደው ለጀሰዱ አይደለም ለሩሁ ነው ሩሁ ከገባ በኋላ ነው فاذا سويته اي ከጭቃ ከሰራሁት በኋላ ونفخت فيه من روحي روحን ካስገባል فقعوا له ይሄን አደም ፈጥር ያለው ሩህ ሳስገባበት ስገዱ አላቸው ሰገዱ ለጭቃው አይደለም ጭቃህ ላይ ያለው ይሄ ነው خلاص በጭቃው ደግሞ ካፍሩም ሙስሊሙም ሁሉም አንድ ነው በልእንስሳውም ሁሉ አንድ ነው ከአንድ ነገር ነው የተፈጠረው ሁሉም ከጭቃ ነው የተፈጠረው እነዚህ ኢባዳዎች የመጡት አንተን ሩህን ለማስተካከል ነው በሽተኛ እንዳትሆን ሩህም ትታመማለች አሁን ሰው ልጅ ጥሩ ምግብ ካልበላ ወይም ማል ኒውትሪሽን የሚባል ነገር ካለበት አይ ምንድነው የሚባለው በአማርኛ ያልተገጣጠመ ምግብ ያልተመጣጠነ ምግብ ከበላ ምን ትሆናለህ ደካማ ትሆናለህ እንትን መይት ትሆናለህ ምንም ስራ መስራት የማይችል ከላይ ይታወቃል አይደለም ትከሳለህ ትኮስሳለህ ስራ መስራታችን ለጠንካራ ስራ ትሆን በጣም ደካማ ትሆናለህ ትሰቃያለህ አይደለም የሩህ ደግሞ ምግቧ ምንድነው የሩህ ምግብ ምንድነው ቁርአን ነው ዒባዳ ነው ዚክር ነው ኢማን ነው ኸይር ስራ መስራት ነው እስትግፋር ነው ሶላዋት አለ ነብዩ ነው ምግቡ አይደለም ያ በምግብ ጥረት እንደዛ ሲሆን አየነው ከላይ አይደለም ምግብሳ ምግቧ ሲያጠር ምንድነው የምትሆነው ምን ይሆናል ሰውየው ከኢማን ብንጀምር ኢማን የለውም ምን ሆነ ካፍር ሆነ ሙስሊም ሆኖ እንደዚህ ኢባዳዎች ካልሰራ ወይም በትክክል ካልሰራቸው እሷም እንደዚህ ትጦልጋለች ትደክማለች ያ በምን ይከሰታል ልክ የምግብ ጥረት ባለበት ሰው በአካሉን ምግብ የአካል ነው ምግብ ይሄ ለፊዚካል ጎናችን ነው ይሄኛው ደግሞ ለሩሁ ነው ለነፍስ ለምትባለው ነው ምግቧ ሲያጥራት በምን ይከሰታል በምን እናውቀዋለን ሰውየው ምን ይሆናል መጥፎ ሰው ይሆናል ሸረኛ ይሆናል ተንኮለኛ ይሆናል ክፋተኛ ይሆናል ክፉ ይሆናል ደካማ ይሆናል ሰው የሚያውክ ይሆናል አስቸጋሪ ፍጡር ይሆናል ሰው ገዳይ ይሆናል ሌባ ይሆናል እና አሁን ሐሜተኛ ይሆናል አንድ ሰው ያጋጫል በነገረኛ ይሆናል የተለያዩ በሽታዎች ላይ ይከሰታል መጥፎ ሰው ይሆናል የሚያስፈራ ሰው ይሆናል ሰዎች አያምኑትም ውስጡ በሸር ይሞላል ፊዚካሉ እንደዛ እንትን እንዳለ ነፍስያውም ከሳሽ ማለት ነው በምንድነው የሚከሰተው የነፍስያ የነፍስያ ምግብ ጥረት በአኽላቃችን ላይ ነው የሐራም መስራት ፍቅር ይዘኛል ዝንባሌ ይዘኛል የዚና መስራት የመስረቅ የመዋሸት ሰዎችን አዛኝ ማድረግ ሐሜት ቅናት የመቅናት ሰዎች ሲጎዱ መደሰት ሰዎች ኸይር ሲያገኙ መደሰት አልደሰትም ይሄ በምንድነው ይሄ ምግቡ እያየነው እኮ ነው አሁን አይደለም እንዴ ወላሂ ጋዛ ስትሪፕ ላይ የምታዩን ያን ደም የሚያፈሱ እኔ እኮ ይገርመኛል አንተ ሰው እንዴት ይችላል ሰው መግደል
አንተ እኮ ድመት አትገልም ክልክል ነው በእስላም ጉንዳን መግደል ታውቃላችሁ በእስላም حرام እንደሆነ انا اطلعت على عمدة المفتي የሚል የእንትን ያነበብኩኝ عمدة المفتي ነው በጣም 12 ቮሊዩም ነው የኢማም النووي رحمه الله عليه سئل عن قتل ጉንዳን መግደል ይፈቀዳሉ ያሉት حرام ነው አለ ትንታኔ ካመጣ በኋላ حرام ነው አለ እነም ለሱለይማን የሱለይማን ጉንዳን የሚባል አለ ቀርቶ ሰው አንተ ሰው የት ደረጃ እንደደረሰ ተመልከት ይሄ ማለት አንተ ሰው አላህ ሰው ቦታ ላይ ሰው አርጎ ፈጥሮሃል ግን ከታች ካንተ በታች ምን አለ እንስሳ አለ ከእንስሳ በታች ደግሞ ማዕድን አለ ድንጋይ አለ እንበል አንተ ከሰውነት ደረጃ ወርደህ እንስሳ የምትሆንበት ፖሲቢሊቲ አለ ማለት ነው ተጠንቀቅ እንስሳ ትሆናለህ አውሬ ትሆናለህ ጨካኝ ትሆናለህ አስቀያሚ ፍጡር ነው የምትሆነው ያስቀያሚ አሁን ተመልከት ይሄም አንዱ ይሄ ምግብ ኢባዳ ሲቀንስ የሚይዘው በሽታ ምንድነው ሸሂህ ሆናለሁ በኺል ገብጋባ አንተ አሁን በኺል ሰው ገብጋባ ሰው ሲያስጠላ አይታይም ከላ አይደለም ያስጠላል ገብጋባ ሰው البخل قبيح አስቀያሚ ነገር ነው فاذا አንተ አደገኛ ፍጡር ስለሆንክ ካሁኑ ራስን ማዳን አለበት ቀላል ነው واذكروا الله كثيرا لعلكم تفلحون فرائض كاسك በኋላ ትናንትና እንዳልኩት 5 አውቃት ሶላት ፕሮግራም አድርገው 5 አውቃት ሶላት اول الصف كمؤذن በፊት 5 አውቃት ዝም ብለህ ቀጥል በዛ አውቶማቲካሊ ህይወት ይስተካከላል ከውስጥ ይስተካከላል ሁሉ ነገር አውቶማቲክ ነው አንተ የምትሰራው ምን ነው አውቶማቲክ እንኳን ራሱ አይሰራም ይሰራል እንዴ አንተ ነው የምታሰራው አይደል ከዛ በኋላ አውቶማቲክ ይሄዳል መኪና ዝም ብሎ ገብተህ ሂድ ብትለው አይደለም መጀመሪያ አውቶማቲኩን ታስገባዋለህ ከዛ ይሰራል የሰው ልጅ ነው የሚያሰራው ይሄ ማለት ሁሉም ነገር አውቶማቲክ ነው ፊዚካሊ የምታየው አውቶማቲክ ነው ፊዚዮሎጂካሊ ባዮሎጂካሊ አውቶማቲክ ነው የሚሰራው ወላ ማኑዋል ነው እንዴ እኔ ያሰራሁት ነው ከዚህ ማኑዋል ትሉታላችሁ ማኑዋልማ ቢሆን ይሄ አውቶማቲክ ባይሆን መተንፈስ ብሪዚንግ ሲስተሙ አውቶማቲክ ባይሆን ምንድነው የሚሆነው ሰው ሜዲካል ተማራለ ለዚህ ምንድነው የሚሆነው ሲተኛ ወዲያው ይሞታል ስለዚህ አሁን ይሄ ይበላሻል አልዓያዙ ቢላህ እናቱ እኮ እንዲህ ነው ኢዛ እኮ ነው እንትን የምትለው ቀለሊቱን ሙሉ እንዳይተኛ ከተኛ خلاص ከተኛ ደግሞ ወዲያው ነው የሚሞተው አውቶማቲክ ነው አሽፋአላህ አውቶማቲክ አድርጎታል ሰው አያውቅም እኮ ነው ጉኛው እኮ የተቸገረው የሰው ጉራው እኮ ነው አቅሙን አላውቃለ የእስራኤል ፕራይም ሚኒስተር በእኛ ዘመን ነበር ማን ነው ሜናህም ቤግን ስንት ደም ያፈሰሰ እኮ ነው የሙስሊሞች መጨረሻ ሽንት ቤት ላይ ወደቀና ፓራላይዝ ሆነ የተባበሩት መንግስታት የሚሄደው በእንትን ነበር በዚህ ለስብሰባ ሁሉ አሁን ሞቷል ወድቆ አዳለጠውና ፓራላይዝ ሆነ ሻሮን ራሱ ፓራላይዝ ነው አይደለም እንዴ ሐማስ ይሄን ያደረገ ሲሉት ቅዳሜ ቀን ነበረ አይሰሩም እነሱ እዛ እየተዝናና ይሆዱ ይሄን ያሉት ቁጭ እንዳለ ወንቱን ሲደርስ ደሙ ውስጥ ፈሰሰ ዜናው ደግሞ እስራኤላኖች የመረጡት ሐማስን በመቶ ቀን አጠፋለሁ ነው መቶ ቀን ማለት 3 ወር ማለት አይደለም አለፈሱ ሌላ መቶ ቀን ሰጡት እሱም አለፈ ሌላ ሶስተኛ መቶ ቀን አለፈ በሶስተኛ መቶ ቀን ላይ እሱ ራሱ ሄደ ሐማስ አለ አላሁ አክበር ስስ እኮ ፍጡር ነን ያ اخي ደም እኮ ነው ውስጥ ያለው በደም ሰርኩሌሽን ስትሮክ ስታክ ካደረገ خلاص ሄድክ ብዙ ተዘረህ ነው በዚህ ትውደቅ በዚህ አታውቀው የሰው ልጅ لا حول ولا قوه الا بالله ነፍስያችን እስኪ ራሳችንን እናስተካክል ኢባዳችንን እናያዝ በረመዳን አሁን ይዘን የምንወጣው ባህል ምንድነው
የሶላት ባህል የአምስት አውቃት ሶላት አወለ ሶፍ መስገድ ይህን ካደረግ ታያለ የሚከፈትልን በር በዛ ጎን ቁርአን ከቀርተ ከሆነ ቁርአን መቅራት በየቀን ቁርአን ቀራ ከዛ በኋላ አዝካር ሰባውን መሳ ሶላዋት አለ ነብይ ማብዛት ለነብይ ሰለላሁ ዐለይሂ ወሰለም በ24 ሰዓት ውስጥ 20 ደቂቃ ስጠው እስኪ ያም ገብጋቦችን ነው የነብይ ሶላቱ ኮራሱ አይሰለችም ደክሞኝ ተዋለው እንጂ እንደ አላህ ዚክር ማለት ነው اللهم صل وسلم على نبينا محمد اللهم صل وسلم على نبينا የሚመጣውን ሰኪና ተመልከት የሚመጣውን ራሓ እረፍት اللهم صل وسلم على نبينا محمد عباده ነው ይሄ በኹሹዕ ነው የሚባለው ያ ሙሽያደ ጫት ይዞ አይደለም ጫት ነው اللهم صل እኔማ እንደገርነኝ አልሐምዱ ቢላህ ወይም አንድ ቦታ ተሰብስበው اللهم صلاه ያልኩ አይደለም ዝም ብሎ እኮ ነው اللهم صل وسلم على محمد صلوات الله وسلامه عليه እኛ ያንን ተዋንልም ላኪን እንደዛ አይደለም ያ አይደለም ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አስተርጉ ቢያያችሁ ሌላ ነበር ምን ያደርጋችሁ ነው ምንድነው እንዴ hatta ሰሃባዎች ይሄንን ተህያቱ ብሎ መጨረሻ السلام عليكم ሲሉ እንዲህ ያደርጉት ነበር እንዲህ ሲሉ ለምንድነው እንደዚህ እንደ በሬ ጅራት እንደዚህ የምታደርጉት አላችሁ ይችን እንኳን እንዲህ السلام عليكم ሲሉ ገልበጥ ያደርጓት ነበር ማለኩም انما خلاص يكفي ان تقول السلام عليكم حاجاتي وما بالك እንዲህ ቢያገኛቸው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ወደ ምን ያደረገ እንደሆነ አላህ አለም እንግዲህ እንዲህ ያለ ስፖርት ይሆናል ማለት ትንሽ ወገቡ ለታመመሰ ይሆናል صلوات على النبي عباده ነው ትልቅ عباده ነው አንድ من صلى عليه صلاه واحده صلى الله عليه 10 رحمه صلوات ማለት رحمه ማለት ነው ከአላህ ረህማ ነው ከመላእክቶች እስትግፋር ነው ከኔና ካንተ ለነብዩ ሰለላሁ ዐለይሂ ወሰለም ዱዓ ነው ነብዩ ሰለላሁ ዐለይሂ ወሰለም ቆጠይቆናል صلوا عليه ብለን እንዴ فإن صلاتكم تبلغني አንተ እዚህ ቁጭ ብለህ ከመደሰት የተነሳ መላእክቶች ይነግሩታል እከሌ የከሌ ልጅ ተብሎ ያባትን ስም ታስጠራለህ ቀብር ውስጥ መላእክቶች ያደርሱለታል ሰለላሁ ዐለይሂ ወሰለም ነብዩ ሐይ እኮ ነው የሞተ ይመስላችኋል አሁን ነብይ ስታየው አይመስልም የሞተ ነው እንደማንኛውም ሞት ሰው ነው የለም ሐይ بسنته ሳማ ይሞታል انك ميت وانهم ميتون لكن ይለያል መላእክት አለ የተወከለ መላእክት አለ የሚያደርስለት አላህ ሩሂን ይመልስልኛል ብሏል እኮ ان الله يرد علي روحي حتى ارد عليه እከሌ محمد العنسي صلاه الله سل لملسلن الله روحን ይመልስለታል صلوات على النبي አሁን ማድረግ ያለባችሁ ምንድነው ሁሉም ጓደኞቻችሁን የአወለ ሰፍ ሰዎች እንድትሆኑ እሽድዱም እዚህ ላይ ነው ነገ መልቀያማ ምን በላለጠው በዛ ነው እና በቁርአን በብዛት የሚቀራ ሰው ነገ ሰው ሁሉ ይበልጣል አላህ ዝም ብሎ ቀራ ይለዋል ያ ሊሳህብ القرآن ና ይባላል አላህ ይጠራዋል اقرأ كما كنت تقرأ ورتل كما كنت ترتل في الدنيا وارتقي إيالك إيانبك زنبل ودا لا يطايلون درجة مجرشة مدرسبات آيانك هاي بقى 3-4 جزء مقرأة ملكت يالون درجة خلاص كفردوس بلا درجة بيهون ياغنيون نبرا فردوس يقبابتال بقرآن سراچن تنبل 24 ساعات ብዙ ነው የዱንያ ስራ ምን ያህል ይወስዳል በተለይ በል ይሄንን ኢባዳ የሰጠን አላህ ዱንያ ከባድ ስለሆነች ለኛ ኃይል እንድትሆነን ነው ወስተዒን بالصبر ታገዙ ያለን ነው አላህ ኃይል ትሆናችሁ الصبر ትግስት የትልቅ ጽፋ ነው ሳይኮሎጂካል ኃይል ማለት ነው የነፍስያ ኃይል ነው ያለሱ ህይወት አይሆንም واستعين بالصبر والصلاة بصلاة هاي صلاة أبزم على النار إن الله